በዛሬው ፕሮግራማችን የአያት ሪል ስቴት የሱቆች መረጃ የምንሰጣችሁ ይሆናል። እኔ ረዳይ ሀፍቱ እባላለሁ። የአያት ሪል ስቴት የሽያጭ አማካሪ ነኝ። አብራችሁ ቆዩ። ሰላም ጤና ይስጥልን። እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ኢትዮጵያውያን ደግሞ እንኳን ለአዲሱ ዓመት 2026 በሰላም አደረሳችሁ። አያት ሪል ስቴት እንደሚታወቀው ሲኤምሲ ከሚካኤል ቤተክርስቲያን ጀርባ ላይ እጅግ በጣም ግዙፍ የሆነ የገበያ ማዕከል እየገነባ እንደሆነ ይታወቃል። በዚህ በሲኤምሲ እየተገነባ በሚገኘው የአያት ግራንድ ሞል ላይ የተለያየ ካሬ መጠን ያላቸው ሱቆች እየተሸጡ ይገኛሉ። ሰሞኑን ደግሞ ከፍተኛ የሆነ ቅናሽ አድርገናል ማለት ነው። ለበዓል ቅናሽ አድርገናል። በዚህ ሰዓት ላይ ሱቅ መግዛት ለምትፈልጉ፣ ሱቅ ገዝታችሁ ደግሞ በአጭር ጊዜ ውስጥ ወደ ስራ መግባት ለምትፈልጉ ለሁላችሁም በጣም ቆንጆ የሆነ አጋጣሚ ነው ይዘን የመጣ ነው። ምክንያቱም በሱቆቻችን ላይ ከዚህ በፊት እንሸጥ ከነበረው የካሬ ዋጋ ላይ ከፍተኛ የሆነ ቅናሽ አድርገናል ማለት ነው። በካሬ ከ126,500 ብር ነው እየሸጥን ያለ ነው። ይሄ ደግሞ አዲስ አበባ ውስጥ ከሱቅ መሸጫ ዋጋ በጣም ርካሽና ትንሹ የሚባል የካሬ ዋጋ ነው እየሸጥን የምንገኘው። ስለዚህ እዚህ አያት ላይ መጥታችሁ ሱቅ መግዛት ለምትፈልጉ በካሬ ከ126,500 ብር ጀምሮ መግዛት ትችላላችሁ ማለት ነው። በዛ ላይ ደግሞ በምስሉ ላይ እንደምትመለከቱት የአያት ግራንድ ሞል ኦልሞስት ወደ 90% እየደረሰ ይገኛል። አብዛኞቹ ሱቆች ፓርቲሽን ተሰርቶላቸዋል። የጅፕሰም እና ጅፕሰም ቦርድ ስራ ተሰርቶላቸዋል ማለት ነው። ስለዚህ ሱቅ ገዝታችሁ ቶሎ ወደ ስራ መግባት ለምትፈልጉ በጣም ቆንጆ የሆነ አማራጭ ነው ይዘንላቸው የመጣ ነው። እንደሚታወቀው አያት ግራንድ ሞል ሲኤምሲ ላይ እየገነባ የሚገኘው ሞል በኢትዮጵያ ትልቁ የገበያ ማዕከል ነው። መስራት ለምትፈልጉት የንግድ ስራ የሚውሉ ሱቆች ናቸው እዚህ የተገነቡ የሚገኙት። ሱቆቹ አሁን ያሉበት ሁኔታ በምስሉ ላይ እንደምትመለከቱት ጥሩ የሚባል የግንባታ ሂደት ነው ያሉት ማለት ነው። ስለዚህ እነዚህ ሱቆች በ25% ቅድመ ክፍያ ከፍላችሁ ቀሪው ደግሞ በ4 ዙር ከፍላችሁ የምትጨርሱት ይሆናል። ይህ በጣም ቆንጆ የሚባል አጋጣሚ ነው። አሁን ደግሞ በየፍሎር ያሉ የሱቅ አማራጮች ስንመለከት ግራውንድ ላይ ለባንክ ለኢንሹራንስ የሚሆኑ ሱቆች አዘጋጅተናል። አንደኛ ፎቅ ላይ ደግሞ ከ48 ካሬ ጀምሮ አዘጋጅተናል። ሁለተኛ ፎቅም እንደዚሁ ከ48 ካሬ ጀምሮ አለን ማለት ነው። ሶስተኛ ፎቅ ላይ መግዛት ለምትፈልጉ ደግሞ ከ24 ካሬ ጀምሮ ሱቆች አዘጋጅተንላቸዋል ማለት ነው። ስለዚህ እዚህ ሲኤምሲ ባለው ሳይታችን ላይ መጥታችሁ የሱቅ አማራጭ ማየት ለምትፈልጉ ከ24 ካሬ ጀምሮ ማለትም ከአጠቃላይ 3 ሚሊዮን ብር ክፍያ ጀምሮ እየሸጥን እንገኛለን ማለት ነው። ቅድመ ክፍያችን 25% ነው። ስለዚህ የ24 ካሬ 25% 760 ሺህ ብር ይሆናል። 760 ሺህ ብር ከፍላችሁ ቀሪው ደግሞ ቀስ ያላችሁ በውል መሰረት በየ3 ወሩ ከፍላችሁ የምትጨርሱት ይሆናል ማለት ነው። ሙሉውን መክፈል ለምትፈልጉ ደግሞ የቅናሽ መጠን አዘጋጅተንላችኋል። የቅናሽ መጠኑ በቅርቡ ነው ለሱቆቻችን ያደረግነው። እንደሚታወቀው አያት ሪል ስቴት በቤቶች ብቻ ነበር ቅናሽ ያደረገው። በአጭር ጊዜ ውስጥ ደግሞ ለሱቆቻችን ጨምረን ቅናሽ አድርገናል ማለት ነው። የቅናሽ መጠናችን ከ7% ጀምሮ እስከ 20% ነው ቅናሽ ያደረግነው። ቅናሹን ተጠቅማችሁ ሱቅ ከገዛችሁ ደግሞ ለምሳሌ 24 ካሬው አጠቃላይ ክፍያው 2,500,000 ብር ማለትም 2.5 ሚሊዮን ብር ይሆናል ማለት ነው። ስለዚህ ከ2.5 ሚሊዮን ብር አጠቃላይ ክፍያ ጀምሮ አያት ላይ መታችሁ ሱቅ መግዛት ትችላላችሁ። እዚህ በጣም ግዙፍ በሆነው ግራንድ ሞል ላይ ትልቁ በሆነው በአያት ሲኤምሲ ሳይት ላይ ሱቅ መግዛት እጅግ በጣም አዋጭ ነው። ምክንያቱም እዚህ ሳይት ላይ ከ50 ሺህ በላይ ነዋሪዎች አሉ። ስለዚህ በየቀኑም 50 ሺህ ደንበኛ እዚህ ሳይት ላይ ብቻ አለላችሁ ማለት ነው። ይሄ በጣም ቆንጆ የሚባል አጋጣሚ ነው። ምክንያቱም ሳይት ውስጥ የሚኖሩ ነዋሪዎች ሌላ ቦታ መሄድ አይጠበቅባቸው። የሚፈልጉትን አይነት ፕሮዳክት የሚፈልጉት አይነት እቃ ከዚህ ይገዛሉ ማለት ነው። ለምትፈልጉት የንግድ ስራ እናንተ በጣም አዋጭ ነው ማለት ነው። ምክንያቱም ነዋሪዎቹ በየቀኑ ከዚህ ነው ከእናንተ የሚገዙት። ከ50 ሺህ ነዋሪዎች በተጨማሪ ደግሞ ወደዚህ ሳይት በየቀኑ የሚጎበኙ ሰዎች ይኖራሉ። ከ100 ሺዎች የሚቆጠሩ ጎብኚዎች በየቀኑ ይኖራሉ ማለት ነው። ምክንያቱም እዚህ ላይ በተለያየ አይነት ፕሮዳክት ያላቸው የሚሸጡ ሱቆች ይኖራሉ። ባንኮች፣ ኢንሹራንሶች፣ ሱፐርማርኬቶች፣ ጨርቃጨርቅ መሸጫ፣ የተለያዩ ንግድ ተቋማት እንዲሁ ደግሞ ጂምናዚየሞች፣ መዝናኛ ቦታዎች ይኖራሉ እዚህ ሳይት ላይ ማለት ነው። አሁን ባለንበት 4ኛ ፎቅ ነው አሁን ያለ ነው። 4ኛ ፎቅ የመዝናኛ ቦታ ነው። ለጂም፣ ለስፓ፣ ለተለያዩ መዝናኛ ቦታዎች እንዲሁ ድርጅቱ ሰርቪስ የሚያደርግባቸው ቦታዎች እዚሁ እየተገነቡ ይገኛሉ። እንደምትመለከቱት ሰራሚክስ ተደርጎባቸዋል፣ ቀለም ተደርጎባቸዋል። የመብራት ስራዎችም እያለቁ ነው የሚገኙት ማለት ነው 4ኛ ፎቅ ላይ። ስለዚህ 4ኛ ፎቅ መዝናኛ ቦታዎች ናቸው። ስለዚህ
ከታች ያለ ብቻ ሳይሆን ሶስተኛ ፎቅም ሱቅ ለገዛ እዚህ ተጠቃሚ ይሆናል። ምክንያቱም እዚህ አራተኛ ፎቅ በሙሉ ማለት ነው በብሎኮቹ ሙሉ አራተኛ ፎቅ ላይ መዝናኛ ቦታ ነው የሚሆነው። አራተኛ ፎቅ ላይ የመጣ ከስተመር ሶስተኛ ፎቅም በቅርበት ያገኛል ማለት ነው። ስለዚህ ከ24 ካሬ ጀምሮ ሱቅ አያት ላይ መግዛት ትችላላችሁ። የካሬ ዋጋችን በጣም ርካሽ የሚባል ነው። ከ126500 ብር ጀምሮ ነው። ግራውንድ ላይ መግዛት ለምትፈልጉ 164450 ብር ነው በካሬ እየሸጥን ያለ ነው። አንደኛ ፎቅ ላይ ደግሞ 151800 ብር ነው እየሸጥን ያለ ነው። ሁለተኛ ፎቅ ላይ 139150 ብር በካሬ ዋጋ፣ ሶስተኛ ፎቅ ላይ ደግሞ 126500 ብር እየሸጥን ይገኛለን። ይሄ ደግሞ አዲስ አበባ ውስጥ በዚህ ሰዓት ሱቆች እየተሸጡበት ካለው ዋጋ ላይ እጅግ በጣም ቅናሽና ርካሽ የሚባለው እዚህ አያት ላይ እየተሸጠ ያለው ዋጋ ነው። እንደሚታወቀው ከዚህ በፊት በካሬ እስከ 200 ሺህ ብር ድረስ ስንሸጥ ነበረ። በቅርቡ በተደረገ ቅናሽ ነው አሁን እየነገርኳቸው ያለሁት ማለት ነው። ስለዚህ ከፍተኛ የሆነ ቅናሽ የተደረገባቸው የሱቅ አማራጮች ላይ ገዝታችሁ ተጠቃሚ መሆን ትችላላችሁ። አንደኛ ካሬ ዋጋው በጣም ፌር የሚባል ነው። ሁለተኛ ደግሞ እዚሁ ላይ ሱቅ ለሚገዙ ደንበኞች በጣም ብዙ ተጠቃሚ ሳይት ላይ ብቻ አለላቸው ማለት ነው። ስለዚህ እንቅስቃሴው ቆንጆ የሆነ ባለው የሲኤምሲ አካባቢ ላይ በጣም ብዙ ነዋሪ ባለበት ሰፈር ላይ እንደሚታወቀው ሲኤምሲ አካባቢ ወሰን አካባቢ ወደ ኮተቤ አካባቢ ስትሄዱ፣ በዚህ ደግሞ ወደ ጋስትሞር አካባቢ ስትሄዱ በአራቱም አቅጣጫዎች የአራት መንገድ አማራጮች ያሉት ነው። በጣም ብዙ ነዋሪ ያለበት ሰፈር ነው። ስለዚህ በየቀኑ ብዙዎች መጥተው ከእናንተ የሚፈልጉት ፕሮዳክት መግዛት የሚችሉበት አማራጭ አለ ማለት ነው። ስለዚህ በትንሽ በሚባል ዋጋ ከዝቅተኛ ካሬ መጠን ጀምሮ ሱቅ ገዝታችሁ ተጠቃሚ መሆን ትችላላችሁ። ማከራየት ለምትፈልጉ ገዝታችሁ መከራየት ለምትፈልጉ፣ እንዲህ ደግሞ ገዝታችሁ ለራሳችሁ መስራት ለምትፈልጉ ለሁለቱም የሚሆን ነው ማለት ነው። ሱቅ ገዝታችሁ ራሳችሁ መስራት ብትፈልጉ በጣም አዋጭ ነው። ብታከራዩት ደግሞ ከፍ ባለ የኪራይ መጠን የምታከራዩዋቸው ሱቆች ናቸው እየሸጥን የምንገኘው ማለት ነው። ስለዚህ በአጭር ጊዜ ውስጥ በሚረከብ ሳይት ላይ በተገነባ ሳይት ላይ 90% በደረሰ ሳይት ላይ ሱቅ መግዛት እጅግ በጣም አዋጭ ነው። ስለዚህ የሲኤምሲ ሱቆች ተጨማሪ መረጃ መውሰድ ለምትፈልጉ ከታች በማስቀምጥላችሁ ስልክ ቁጥር ላይ ረዳይ ብላችሁ ደውሉልኝ። ሙሉ መረጃውን የምሰጣችሁ ይሆናል ማለት ነው። ያላችሁን ጥያቄ በዋትስአፕ በኢሞ እና በቴሌግራም ልታቀርቡን እንችላላችሁ። ሀገር ውስጥ ያላችሁ ቀጥታ ደውላችሁ መጥታችሁ ሳይቱን እናሳያችኋለን። ውጭ ላላችሁ እዚህ መምጣት ማይመቻችሁ ከሆነ ደግሞ ተወካዮቻችሁ መላክ ትችላላችሁ። እዛው ናችሁ ደግሞ የምትፈልጉትን አይነት መረጃ ምንም የሚጎልባችሁ ነገር የለም። ባላችሁበት ላይ ሆናችሁ በዋትስአፕ በቴሌግራም እና በኢሞ ጥያቄዎችን አቀርቡልን። ሙሉ መረጃውን እሰጣችኋለሁ ማለት ነው። በተከታታይነት ደግሞ የአያት ሪልስቴት የሱቆች ዋጋ ቅናሽ፣ አዳዲስ ነገሮች ሲኖሩ እንዲሁ ደግሞ በሳይቶቻችን ላይ ያለው የግንባታ ሂደት በተመለከተ በተከታታይነት መረጃ አቀርብላችኋለሁ። ለሁላችሁም መልካም የገና በዓል እንዲሆንላችሁ እመኛለሁ። ለዛሬ አብራችሁኝ ስለቆያችሁ ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ ሁላችሁ